ሰላም ሰላም ውድ ቻናል ቤተሰቦች እንደምን አረፈዳችሁ። ይህ ዳሎል ስፖርትስ የዩቲዩብ ገጽ እንዲሁም የቲክቶክ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ የተባበሩን። አርሰናል ነጥብ ጥሎ ወጥቷል። አርሰናል ትናንት ሳይጫወት ያገኘውን 3 ነጥብ ተጫውቶ በትኖት ወጥቷል ማለት ነው። አርሰናል ከኖቲንጋም ፎረስት ጋር ያደረገውን ጨዋታ ካለምንም ግብ 0-0 ተለያይቷል። ትላንትና በተደረገው ጨዋታ አርሰናሉ አሰልጣኝ ሚካኤል አርቴታ ሁሉም ቡድን ጨዋታ ያሸንፋል ማለት አይደለም። እንግዲህ እኛም የሆንብን ነገር የሆነው ስለ ቀጣዩ ጨዋታ ማሰብ ነው ያለብን ሲል ተናግሯል ማለት ነው። የአርሰናል ተጫዋች ዲክላን ራይስም አስተያየት ሰጥቷል። ምን አይነት የማይረባ ነገር ነው፣ ምን አይነት ቆሻሻ ነገር ነው ያደረግነው ሲል አስተያየቱን ሰጥቷል ማለት ነው። አርሰናል ትላንትና ሳካንና ትሮሳርድን ቤንች አድርጎ ነበር የገባው። በእንደዚህ አይነት ጨዋታ ላይ እንደዚህን የመሳሰሉ ተጫዋቾች ቤንች አድርጎ መግባት ምን አይነት ዋጋ እንደሚያስከፍል ተረድቷል ማለት ነው። አርሰናል ትላንትና ነጥብ በመጣሉ ከሲቲ ጋር ያለውን ነጥብ ልዩነት 9 የሚያደርግበትን ሳይጠቀምበት ቀርቷል። በ7 ነጥብ ሊጉን እየመራ ይገኛል።